የትግራይ ክልል ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል። አቶ ጌታቸው ረዳ ማን ናቸው? ከየትስ ተነስተው እዚህ ደረሱ? የሚለውን ታሪክ እንነግራችኋለን። አብራችሁን ቆዩ። በአሁኑ ወቅት በትግራይ ፖለቲካ ውስጥ ጎልተው ከሚታዩ ፖለቲከኞች መካከል ቀዳሚ የሆኑት አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳደር ፕሬዝዳንትነት ከተሰናበቱ በኋላ በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል። በትግራይ ከተካሄደው አውዳሚ የሁለት ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያ ናቸው። ይህ አሁን በጠቅላይ ሚኒስትር አብይ አህመድ የተሰጠ ሹመት ይፋ የሆነው ለአቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸው ለጄኔራል ታደሰ ወረደ ካስረከቡ ከ3 ቀናት በኋላ ነው። አቶ ጌታቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው ነው። አቶ ጌታቸው በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆየባቸው ዓመታት በአገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በመግለጽና በመከራከር ከሚታወቁት ጥቂት ባለስልጣናት መካከል አንዱ ናቸው። በአገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲና ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይ ለ2 ዓመታት የዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሐሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም በዓለም አቀፍ መገናኛ ብዙሃን ላይም በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይቷል። ደም አፋሳሹ ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅት ግንባር ቀደም ተደራዳሪ ሆነው በስምምነቱ ላይ ፊርማቸውን ያኖሩት አሁን ደግሞ የጠቅላይ ሚኒስትሩ አማካሪ ሆነው የተሾሙት አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በተወለዱበት ከተማ የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አራያ መሆናቸውን ይናገራሉ። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከእኩዮቻቸውና ከዘመዶቻቸው ጋር ለመማር እና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበረ ሰፊውን ጊዜ ያጠፉ የነበሩት ከመጽሐፍ ጋር እንደነበረ ታናሽ ወንድማቸው ይናገራል። በተለይም ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍቶች ባሻገር በእንግሊዘኛ የተጻፉ አዳዲስ እና ቆየት ያሉ መጽሐፍትን በማንበብ አብዛኛውን ጊዜያቸውን ያጠፉ ነበር። ከነዚህ መጽሐፍት መካከል የኒቼ፣ የካርል ማርክስ፣ የሌኒንና ሌሎችም ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ እያሉ ካነበቧቸው መካከል ይጠቀሳሉ። ከሁለተኛ ደረጃ ተማሪነት ጀምሮ በእንግሊዘኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍ ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቃቸው ይናገራሉ። አቶ ጌታቸው የሚያነቧቸው መጽሐፍትን ባይመርጡም በዋናነት ግን በፍልስፍና፣ በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩትን መጽሐፍት ያዘወትራሉ። አቶ ጌታቸው የእንግሊዘኛ ቋንቋቸውን ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍት እንደሆነ የሚገልጸው ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መለስ ከተባለ ሌሊቱን ሙሉ ተቀምጦ ሲያነብ
ሲያነብ አየው ነበር ይላሉ የቅርብ ጓደኛቸውና በመቀሌ ዩኒቨርሲቲ ባልደረባቸው የነበሩት ሙሉወርቅ ኪዳነ ማርያም በጻፉት አንድ ጽሑፍ ላይ ስለ አቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍረው ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍ እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ በስተቀር ፍልስፍና የሚነካ መጽሐፍ ሲያነብ አያጋጥመኝም የሚሉት አቶ ሙሉወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም በመጽሐፍትና በተለያዩ ሐሳቦች ላይ እንደሚወያዩ ገልጿል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በመባል በሚታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲን በመምህርነት ተቀላቀሉ። በሕግ ትምህርት ክፍል አገልግለዋል። ከዚያ በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪ ለማግኘት ችሏል። ከዚህ በኋላ ወደ መቀሌ ዩኒቨርሲቲ ተምረው ማስተማር የቀጠሉ ቢሆኑም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ አቀኑ። ከምርጫው 1997 ዓ.ም በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸውን እንደ ጠላት ሲመለከቷቸው በነበሩ የግል ጋዜጠኞች ላይ የድርጅታቸውን ሐሳብ የሚገልጹ ጽሑፎች ያወጡ ነበር። በተለይም በኢህአዴግ ዘመን የታዩ የፕሬስ ውጤቶች መካከል ከፍተኛ ተናባቢነት በነበረበት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርቡ በነበሩት ጽሑፍ ይታወቃሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት የሥራ ኃላፊነት ቦታን ከያዙ በኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስትር እና ጠቅላይ ሚኒስትር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስቴር የፖብሊክ ዲፕሎማሲያዊ ዳይሬክተር እና ዋና ዳይሬክተር፣ የመንግስት ኮሙኒኬሽን ጉዳዮች ሚኒስቴር እና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠው ነበር። አቶ ጌታቸው በቅርቡ የሚያውቃቸው ሰዎች እንደሚሉት ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወት የሚመሩና ወደ ፈለጉበት ቦታ ያለ አጃቢ በራሳቸው መሄድና መቆየትን የሚመርጡ ናቸው ይሏቸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በአገሪቱ ፖለቲካ ላይ ጉልህ ለውጥና ሽግግር ሲካሄድ በገዢው ፓርቲና በኢህአዴግ ውስጥ ትልቅ ለውጦች መታየት ጀመሩ። በዚህም ምክንያት ግንባሩን ከመሰረቱት አራት የፖለቲካ ፓርቲዎች መካከል ዋነኛ የሆነው ህወሓት በብዙ መልኩ ከአዲሱ መንግስትና ከሚወስዳቸው እርምጃዎች ጋር መጣጣም ባለመቻሉ ከኢህአዴግ ራሱን አገለለ። ይህንን ተከትሎ አቶ ጌታቸው ረዳ ከሌሎች ከህወሓት ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል ዶክተር አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። አቶ ጌታቸው በፖለቲካና በህዝብ ግንኙነቱ ዘርፍ የህወሓት ቁልፍ ሰው መሆናቸውን በተለይ ባለፉት 2 ዓመታት አስመስክረዋል። በመንግስትና በህወሓት መካከል በፕሪቶሪያና በኬንያ በተደረጉ ድርድሮች ወቅት ከፊት መስመር ላይ እንደነበሩ በግልጽ ታይቷል። ሰላም ያመጣውን ስምምነት በመወከል የፈረሙት አቶ ጌታቸው ከፌዴራል መንግስቱ ከአህጉራዊ
ከዓለም አቀፋዊና ከምዕራባውያን አገራት ጋር በትግራይ በኩል በነበሩ ግንኙነቶች ውስጥ ሁሉ ጉልህ ሚና እንደነበራቸው ይናገራል። የትግራይ ጊዜያዊ አስተዳደርን እንዲመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው ጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ ርዕሰ መስተዳድር እንዲሆኑ ተሹመው ለ2 ዓመት አገልግሏል። በትጥቅ ትግል ውስጥ ያሳለፉ እና ወጣት የህወሓት አባል የሆኑት አቶ ጌታቸው ከቀደምት የድርጅቱ መስራችና አባላት ያልተናነሰ ተጽዕኖ በህወሓት ውስጥ ለመፍጠር ችሏል። በዚህም የድርጅቱ ምክትል ሊቀመንበር እስከ መሆን ድረስ ደርሰዋል። በህወሓት አመራሮች መካከል በተፈጠረው አለመግባባት ምክንያት ድርጅቱ በአቶ ጌታቸውና በዶክተር ደብረጽዮን በሚመሩት ሁለት ክንፎች ተቧድኖ ውዝግብ ውስጥ የገባ ሲሆን አንደኛው ወገን አቶ ጌታቸውን ጨምሮ ሌሎች ከእሳቸው ጋር የወገኑ አመራርና አባላቱን ከህወሓት ማባረሩን ይታወቃል። በትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረሚካኤል በሚመራው የህወሓት ክንፍ መካከል ያለውን መጠዛጠዝ በነባር የፖለቲካ አመራሮች የበላይነት እየተቋጨ ይመስላል። ከ2 ዓመት የትግራይ ክልል ጊዜያዊ አስተዳደርነት ፕሬዝዳንት የቆዩት አቶ ጌታቸው ረዳ ማክሰኞ መጋቢት 30 2017 ዓ.ም ስልጣናቸውን ለምክትላቸው ሌተናል ጀነራል ታደሰ ወረደ አስረክበዋል። ቀጣይ መደረሻውን በግልጽ ያልታወቀው የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ደግሞ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው መሾማቸው ተነግሯል። የተከበራችሁ የኢትዮ ሚረር ቤተሰቦች ለዛሬ ያሰናዳንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥሉት መረጃዎቻችን እስከምንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ የዘውትር ትብብራችሁ እንዳይለየን እያልን በዚሁ እንሰናበታለን። መልካም ጊዜ